ሰላም እንዴት ናችሁ? ውድ ቤተሰቦቼ በዛሬ ቪዲዮ ይዤላችሁ የመጣሁት ሺያ በተርን እንዴት አድርገን ለፀጉራችን እንጠቀማለን ነው። ከዚህ በፊት በሰራሁት ቪዲዮ ላይ ሺያ በተርና እርድን አድርገን ለፊታችን ሰርተን ነበር። ያንን የተጠቀማችሁ ሰዎች ኮሜንት ላይ ጻፉልኝ። ሺያ በተር በጣም ለኛ ጠቃሚ ነው። ለፀጉራችን፣ ለገላችን፣ ለማንኛውም ለከንፈራችን መሆን የሚችል ነው። በጣም ሞይስቸራይዝድ የሚያደርግልን ነው። በጣም የሚያለሰልስ ቆንጆ ነው። ስለዚህ ይሄ ሺያ በተር ጋና ውስጥ የሚመረት ነው። ለኛ ለአፍሪካውያን የሚስማማ ነው። በውስጡ ቫይታሚን ኤ እና ኤፍን ይይዛል። ለማንኛውም አይነት ስኪን መሆን የሚችል ነው። ስለዚህ ዛሬ ደግሞ ፀጉራችን ላይ ሰርተን እንጠቀምበታለን ማለት ነው። እዚህ ጋር አሁን የተጠቀምኩት የተወሰነ ሺያ በተር አለ። ኢሴንሻል ኦይል ትንሽ ተጠቅሜያለሁ እዚህ ጋር። ሌላ ደግሞ ኦሊቭ ኦይልም እዚህ ጋር ተጠቅሜያለሁ እና ቫይታሚን ኤ አርጌ አንድ ላይ አዋህጄ ነው ለፀጉራችን የተጠቀምንበት። ስለዚህ አሁን ወደ አሰራሩ እንሄዳለን ማለት ነው። ሺያ በተር በጣም ሞይስቸራይዝድ የሚያደርግ ለፀጉራችን በጣም ቆንጆ የሆነ በጣም ብንጠቀምበት ፀጉራችን በጣም ያማረ እንዲሆን የሚያደርግ ነው። ስለዚህ እዚህ ጋር አንድ ቫይታሚን ኤ ተጠቅሜያለሁ። አንድ ላይ እነዚህን አዋህጄ ነው ለፀጉሬ የምጠቀመው። ስለዚህ በጣም ለፀጉራችን አሁን ፀጉራችን አንዳንድ ጊዜ ይደርቅና ይሰባበራል። ከዛ ፀጉራችን ይበላሻል ማለት ነው። እንደዚህ አድርገን በሺያ በተር ከተንከባከብነው፣ በተለያዩ ግብአቶች ከተንከባከብነው ፀጉራችን ያማረ እንዲሆን ያደርግልናል። እዚህ ጋር አንድ ማንኪያ ኦሊቭ ኦይል ተጠቅሜያለሁ። ስለዚህ ሺያ በተርን በተለያዩ መልኩ አድርገን መጠቀም እንችላለን። ለፀጉራችን፣ ለገላችን፣ ለከንፈራችንም መጠቀም እንችላለን። በጣም ቆንጆ ነው። እዚህ ጋር ትንሽ ኢሴንሻል ኦይል ተጠቅሜያለሁ። የሺያ በተሩ ሽታ ትንሽ ከበድ ስላለኝ ነው እንጂ እንዲሁ መጠቀም ትችላላችሁ፣ ምንም ሳትጨምሩበት ማለት ነው። ሺያ በተር በራሱ ሞይስቸራይዝድ የሚያደርግ ስለሆነ እዚህ ጋር ኦሊቭ ኦይል ስንጠቀም ኦሊቭ ኦይል ለፀጉራችን በጣም ቆንጆ ነው። ፀጉራችን እንዲያድግና ሻይን እንዲያረግ ያደርጋል። እዚህ ጋር ወደ ክሬምነት እንዲቀየርልኝ በማሽን መትቼዋለሁ። ማሽን የሌላችሁ ውሃ ላይ አቅልጣችሁ መጠቀም ትችላላችሁ ማለት ነው። ልክ እንደምታዩት ክሬም የሚያምር ክሬም ሆኖ ወጥቶልኛል። እዚህ ጋር ትንሽ ስለወፈረብኝ ሁለት ተጨማሪ ኦሊቭ ኦይል ጨምሬበታለሁ ማለት ነው። ስለዚህ በእንደዚህ አይነት እቃ ላይ ንጹህ እቃ ላይ አድርገን እንገለብጠዋለን። ገልብጠን ያው ፀጉራችን ላይ እንጠቀምበታለን። ፀጉራችን በጣም ሞይስቸራይዝድ እና ያማረ እንዲሆን የሚያደርግልን ነው። ይሄ ሺያ በተር በጣም ቆንጆ ነው። እኔ በጣም ወድጄዋለሁ። እናንተም ደግሞ ሞክሩት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለዚህ ይኸው እቃ ላይ ገልብጫለሁ። አሁን ፀጉር ላይ እንጠቀማለን ማለት ነው። ይኸው ፀጉር ላይ የልጄ ፀጉር ላይ ነው የምጠቀመው። ፀጉሯ ብዙ ስለሆነ በዚህ መልኩ እየከፈልኩ እጠቀምላታለሁ ማለት ነው። ስለዚህ ፀጉራችሁን እንደዚህ እያደረጋችሁ ከስር ጀምራችሁ እስከ ጫፍ ትቀቡትና ትጎነጉኑታላችሁ። ሲጎነጎን ደግሞ በጣም ቆንጆ ይሆናል። በንጋታው ሲፈታ በጣም ያማረ ይሆናል ማለት ነው። ለመሰራትም ካስክም ለመግባት በቃ በጣም ለስላሳ ነው የሚሆነው። ስለዚህ ፀጉራችን እንዳይበጣጠስ ያግዘናል ማለት ነው። ፀጉራችን ታጥበን ደረቅ ይላል። ፍሪዝ እየሆነ ለሚያስቸግራችሁ አሁን የሷ ታጥባ አይበጠርም፣ ፍሪዝ ይሆናል። በዚህ መልኩ ግን ስናረግላት ፀጉሯ በጣም ቆንጆ ይሆናል፣ አያስቸግርም። በንጋታው ሹሩባ ቢሰራ ልክ እንደዚህ እያደረኩ ቀብቼ ጎንጉኛ ታድራለሁ ማለት ነው። ከዛ በንጋታው ይፈታና ወይ ሹሩባ ወይ ካስክም ሆን ይችላል። ፋይስትራ ብቻ ነው መሆን የማይችለው ማለት ነው። ቅባት ስላለው ፋይስትራ አይሆንም። ሞይስቸራይዝድ እንዲያርገን ፀጉራችን አንዳንድ ጊዜ ደርቅና ፀጉሬ መንታ ወጣ አያድግም እንላለን ማለት ነው። ስለዚህ ፀጉራችን ሲደርቅ ነው እንደዛ የሚሆነው። አንዳንዴ ደግሞ በሶስት ወር አንዴ ፀጉራችንን ጫፍ ጫፉ መቆረጥ አለብን። ጫፍ ጫፉን ስንቆረጠው
ያ የተበላሸው ፀጉር በፀሐይም እኮ አንዳንዴ ከለሩ ጫፍ ላይ ያለውና ውስጥ ፀጉራችን አንድ አይደለም። ስለዚህ በዚህ መልኩ አድርጌ ጎንጉኛታለሁ። ይሄንን አንድ ቀን አሳድረን እንፈተዋለን ማለት ነው። ስለዚህ ይሄ በቀጣይ ቀን የተቀዳ ቪዲዮ ነው። ይኸው ፀጉሯ ልክ እንደዚህ እንደምታዩት ለስልሷል። በጣም ቆንጆ ሆኗል። ፀጉሯ ብዙ ጊዜ ስለምታስይዘው በጣም ተበጣጥሶ ነበር። አሁን ነው እየተመለሰና እየተስተካከለ ያለው። ፀጉራችን ብዙ ጊዜ የምናስይዘው ከሆነ በጣም ይበጣጠሳል፣ ይጎዳል። እሳትም እንደዚህ የምናበዛበት ከሆነ በጣም ይጎዳል። ስለዚህ ፀጉራችሁ እንዲያርጋችሁ ተንከባከቡ። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ የሆናችሁም ቤተሰብ ሁኑ እላለሁ። ፀጉሯ በዚህ መልኩ እንደዚህ ቆንጆና ለስላሳ ሆኗል።